በጣም ቀላል ጥያቄ ነች፣ ግን በደንብ አንደርስታንድ ማድረግ አለባችሁ። እዚህ ጋር የተሰጠን ትራያንግሎች አሉ። ኢን ዘ ፊገር አበብ ቢሲ ማለት ልክ እዚህ ጋር ቢሲ ስንት ነው ተብለናል? 5 ነው ተብለናል። ኤንድ ዘ ሌንግዝ ኦፍ ላይን ሴግመንት ኤዲ ማለት ከዚህ እስከዚህ ያለው ኢዝ ሃፍ ኦፍ ዘ ሌንግዝ ኦፍ ላይን ሴግመንት ሲዲ ወይም ዲሲ። ያ ማለት የዚህን ግማሽ ነው ማለት ነው። ለምሳሌ ይሄ ኤክስ ቢሆን ከኤ እስከ ዲ ያለው ምን ይሆናል ማለት ነው? 1/2 ኤክስ ይሆናል ማለት ነው። ዋት ኢዝ ዘ ሌንግዝ ኦፍ ላይን ሴግመንት ዲኢ የተጠየቅነው ይችኛዋን ኤም ነው ማለት ነው። ዲኢ ማለት ይችን ነው። ሶ አሁን ይችን ለመፈለግ ምንድን ነው የምንጠቀመው? አንግል ሲሚላሪቲ ቴረም፣ ያ ማለት ሲሚላር ኦፍ ትራያንግል እንጠቀማለን ማለት ነው። እነዚህ ሁለት ትራያንግሎች ኤዲኢ እና ኤሲቢ ምንድናቸው? ሲሚላር ናቸው። በምን? በአንግል ሲሚላሪቲ ቴረም። ያ ማለት አንግል ኤ ኮመን አንግል ነው ለሁለቱም። እዚህ ጋር ደግሞ 90 ዲግሪ አለ። ስለዚህ ሁለቱ አንግል እኩል ሆነ ማለት ይህ አንግልና ይህ አንግልም እኩል እንደሆነ እናውቃለን ማለት ነው። ስለዚህ ፕሮፖርሽናል ናቸው የሚለውን ኮንሴፕት እንጠቀማለን። ሶ ምንድን ነው የምናደርገው? ቢሲ ለምሳሌ በእንትን ጻፍላችሁ ቢሲ ኦቨር ዲኢ ማለት እኩል ነው እና ኤሲ ኦቨር ኤዲ ላለው ማለት ነው። ሉኪር ይሄኛውን ለዚህ ካካፈል ይሄን ትልቁን ለዚህች አካፍላለሁ ማለት ነው። ቢሲ ማለት ስንት ነው ተብለናል? 5 ነው ተብለናል። ዲኢ የተጠየቅነው ነው እኩል ነው እንልና ኤሲ ማለት የትኛው ነው? ከዚህ እስከዚህ ያ ማለት እቺ ኤክስ አለች 1/2 ኤክስ ያ ማለት ኤክስ ፕላስ 1/2 ኤክስ እናደርጋለን። ይሄስ ደምሩት ስንት ይሆናል? ይሄ 2 ኦቨር እንደዚህ ይሆናል 3x ኦቨር 2 ይሆናል ማለት ነው። ሶ 3x ኦቨር 2 እናደርግና ኦቨር 1/2 ኤክስ ይሆናል። ስለዚህ ኤክስ በኤክስ ይጠፋል። 3 ኦቨር 2 ታይምስ 2 ኦቨር 1 ይሆናል። በሪሲፕሮካሉ ያ ማለት 3 ይሆናል። 5 ኦቨር ዲኢ እኩል ነው 3 ይሆናል። ኦቨር 1 አድርገን ክሪስ ክሮስ ማድረግ ትችላላችሁ፣ ወይም ይሄ ሲካፈል ለዚህ ዲኢ ይሆናል እኩል ነው 5 ሲካፈል ለ3። ስለዚህ ዲኢ ማለት ስንት ነው ማለት ነው? 5 ኦቨር 3 ይሆናል። ያ ማለት መልሳችን ሲ ይሆናል ማለት ነው። አሁን እዚህ ጋር ትንሽ ኮንፊውዝ የሚያደርጋችሁ ይችኛዋ የዚህን ሀፍ ናት ሲላችሁ ይህን በቁጥር መውሰድ ትችላላችሁ። ይህን 10 ካደረጋችኋት ይችን 5 ታደርጋላችሁ። ከዚህ እስከዚህ 15 ይሆናል ማለት ነው። በዚህ መንገድ የምትሰሩት ዲኢን ማግኘት በቀላሉ ትችላላችሁ።